በኢትዮጵያ ፖለቲካ ላይ እንደው አንድ ነገር ብቻ ብናገር ይሄ ሁሉ ከአሜሪካ ነኝ ከጀርመን ነኝ ከምንድን ነኝ የሚል ፖለቲካ ትንታኔ ሰጪ በሙሉ ይሄን ያህል በጣም በተበራታታ ሁኔታ የሚጮሁበት ምክንያት ሙሉ በሙሉ የሚናገሩት የሚያደርጉት ነገር ሐሰት ስለሆነ ነው። አድማጫቸውን ሚስሊድ እንደሚያደርግ ስለሚያውቁ ነው። ነገ ያልፍልኛል፣ ነገ ኑሯችን ይሻሻላል፣ ነገ ልጆቻችን የተሻለ ቦታ ይደርሳሉ ብሎ የሚጠብቅ የሚጓጓ ህዝብ ላይ ሌባ፣ ሞላጫ፣ አጭበርባሪዎችን በስልጣን ጭኖ ለአስርት ዓመታት እንዲማቅቅ ማድረግ ፖለቲካ ብቻ አይደለም፣ የሃይማኖቱ አካል ነው። እስራኤል ይባላል። የሙሴ ግዝት ማለት ይሄ ነው። ያልፍልኛል፣ ኑሯችን የተሻለ ይሆናል፣ ኑሮ ከዛሬው ነገ ይሻላል እያለ የሚሰቃይ ህዝብ ላይ የለየላቸው ሞላጫ ሌቦችን ለስልጣን አብቅቶ በዛ መከራውን እንዲያይ የማረግ ሂደት ግዝት ይባላል። መገዘት መንግስት የሚባለው መገዘት ማለት ነው። ዋይል ይሄ እየተደረገ እያለ ደግሞ ልክ እንደ ትንሽ ሪሊፍ ማድረጊያ ድምፅ አሰምቼ ተገላገልኩ በሚል በወዲህ በኩል ደግሞ ሆን ተብሎ ይሄኛው ባለስልጣን እንዲህ ያደረገ እያሉ የሚጮሁ እንደ ቁራ ሲለፈልፉ የሚውሉ ዘንድሮ ከአሜሪካ ከጀርመን ነን ከምናምን ሀገር ነን እያሉ በቴሌቪዥን የሚለፈልፉ ሰዎች ሆን ተብለው ነው፣ እንደ ድራማ ነው የሚሰሩት። ህዝብ ይሄንን ሊያቅ ይገባል። the entire setup ኢላይጃ ይባላል። በሺህ ዘመናት ህዝብን የማስተዳደር ስርዓት እውቀት ተብሎ ነው የሚታመነው። ልጇ ነው፣ የኢየሩሳሌም ልጇ ነው። ክርስቶስን ያልሆነ በክርስቶስ ሳይሆን በሙሴ ግዝት መተዳደር ማለት ይህ ነው። ስለዚህ የሀገሩና የህዝቡ ችግር ፖለቲካ አይደለም፣ ሃይማኖት ነው። ይሄ የእምነቱ አካል ነው። ይህንን ማወቅ ያስፈልጋል። ዝም ብሎ በስመ ፖለቲከኛ እና ተንታኝ በፊት የነበረ አንድ መንግስት ጠቅሶ በዛ ጊዜ የነበረ አንድ ባለስልጣን ጠቅሶ በዛ ጊዜ አንድ ቀን ቅዳሜ ወይ አንድ ቀን ከሰዓት በኋላ የሰጠውን መግለጫ ልክ ቁጭ ብሎ አስታውሶ ሲያወራ እውነተኛ የፖለቲካ እውቀት ያላቸው ይመስላሉ። በሙሉ ስራቸው ሐሰት ስለሆነ ለዚህ ሐሰት ስራ ተመልምለው ነው እነዚህ ሰዎች የሚሰሩት። ይሄን የሚያግዝ ኢንፎርሜሽን በሙሉ ይሰጣቸዋል። እና ፕሮብሌሙ በዚህ ደረጃም ነው። ይሄኛው ባለስልጣን ያኛው ባለስልጣን አይደለም። ይህ ማህበረሰብ አስተዳደር ስልጣኔ አይነት ነው። ህዝቡን ወደ ጭንቀት መግፋት፣ ያ ኢየሩሳሌም ይባላል። ወደ መከራና ስቃይ ማድረግ። ይህንን ደግሞ ኢንቱ ፕራክቲስ የሚያደርጉ አጭበርባሪ፣ ሌባ፣ ዘራፊዎችን ስልጣን ላይ እንዲወጡ አይናቸውን ያወጡ። ይሄ ሆን ተብሎ ነው የሚደረገው። በድብቅ ገብተው ወይ አጭበርባሪዎች በአጋጣሚ ስልጣን ይዘው አይደለም፣ ኖ ተመልምለው ተፈልገው ነው የሚደረገው። ይህን ማወቅ ይገባ። ሰው በማወቅ ነው መናገር ያለበት። 1000 ሰዓት 1 ሚሊዮን ሰዓት የሐሰት የፖለቲካ ትንታኔ ደርሶ መፍትሄ ፈላጊ ጨዋሂ ለፍላፊዎች ናቸው። ሐሰት ነው። ስለዚህ ያለው ነገር ይሄን ይመስላል። ይሄ የአንዴና የመጨረሻ የፖለቲካ ወሬ ያርጉልኝ። እንደ ፖለቲካ የሐሰት መድረክ አላውቅም። እንደ ፖለቲካና እንደ ፖለቲከኞች ጸያፍና ኃጢአተኛ እርኩስ ሐሰተኛ አላውቅም በህይወቴ። ስለነሱ ማውራት ነው።